ባያገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። ነይ የኔ እናት በርቺ። ወዴት ነው? እዚህ ነን። እግዚአብሔር ይስጥልን፣ ትርፍራፊ ጨርሰናል። ኧረ እኛ ትርፍራፊ ፈልገን አልመጣንም። መቼም ስትታዩ ልትለምኑ እንጂ ከፍላችሁ ልትበሉ አልመጣችሁም። ኧረ የኔ ልጅ እባክሽ አዳምጪን። ኧረ እኔ ጊዜ የለኝም፣ እባካችሁ ዞር በሉ ከዚህ ጋር። መድኃኒት ማዋጫ ሰዓት አልፎባታል። እባክሽ ምግብ ስጫት እንከፍላለን። ኦ አታስጩኝ፣ ብትፈልጉ ሌላ ቦታ ሄዳችሁ ብሉ። ምን ነው አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። እማዬ ኑ እንሂድ። እንዴ እናንተ አታፉ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን መድኃኒት ማዋጫ ሰዓት አልፎብኛል፣ ምግብ እንግዛ ብንላት እምቢ አሻፈረኝ አለች። አለቃ አጭበርባሪዎች ናቸው። አንተ ግባ፣ እኔ አባራቸዋለሁ። አንቺ ትወጫለሽ እንጂ እናትና አባቴ እኮ ናቸው። ባይሆኑም ደግሞ ትልልቅ ሰዎች ናቸው። እንኳንም አወኩሽ። እቃውን አስቀምጪና ውጪ። ያንተ ቤተሰብ አላወኩም ነበር። ንግቡ። ባክሽ አታስመስይ፣ ውጪ። ተው ልጄ ባክህ፣ ትማርበታለች። ይቅር ካላልካትማ አንተ ከሷ በምን ተሻል? ጸጽቷታል እኮ ፊቱ ያስታውቃል። በሌላ ሰውም ቢሆን እንዳትደግሚ። በዚህ እናትዬ ምን ላሳይሽ? አረ እግዚአብሔር ይስጥልኝ። ሄዶ አንተ የሚገዛና የሚለምን ሳታውቅም እንደ ገበያችን ተዘጋው ነው። አረ ዕቃ ላይ ነው የመጣሁት። ልንሸጥ እንጂ ልናሳይ አልተቀመጥንም። ምን ሆነሻል አንቺ? ያምሻል እንዴ? ይቅርታ ማዘር፣ ምን ላሳየት? 55 ኢንች ቴሌቪዥን ላትገዛ ነገር ዝም ብለህ ልፋ ጅል። ሆ እንደማልገዛ በምን አወቅሽ? ግንባሬ ላይ ተለጥፏል። በልተሽ ማደርሽም ትልቅ ነገር ነው። ታስታውቂያለሽ። ደህና ነሽ? አንቺ ግን ጤነኛ ነሽ? ዝም በል አንተ ፋራ። ምን ልርዳህ የኔ ጌታ? ጥሩ ቴሌቪዥን አላችሁ? በሚገባ ለአንተ የሚሆኑ ቆንጆ ቲቪዎች አሉ። ስንት ኢንች ይሁንልህ? ትልቁ የመጨረሻ። በየትኛው ላይ ወሰንሽ ታዲያ? ትልቁን 100 ኢንቹን ወስደዋለሁ። በጣም ጥሩ። ደረሰ ይላሰራሉ። አያረን አንተ ከማንም ጋር ዝም ብለህ ስትለፋ እኔ 100 ኢንቹን ሸጥኩት። እሷ እኮ ወስደዋለች። ደረሰ ሊሰራላት ነው። እሷ አቡል ሽጥበት። በእናትህ ዞር በልልኝ። ምንድነው የምትጨቃጨቁት? ለዚህ ለማትረባ ብሎ የሚከፍል ደንበኛን ሊያባርዱ ነው። ሌባ! ይኸውልሽ ልጄ ሁሉንም ገምግሜ ነበር። እንደማዬ ሁለቱም ይሄ ቦታ አይገባቸውም። እንዴ ምን አረግ? አንቺ ቀጥ ብለሽ ውጪ። አረ ውጪ! አንተ ደግሞ የኔ ልጅ እግዚአብሔር ይስጥህ። ከዛሬ ጀምሮ የቤቱ ማናጀር አድርጌ ካለሁ። አመሰግናለሁ በጣም። ምን ሆና ነው? ቆየች እኮ። ብመጣም ባመጣም ምንም አትጠቅምም እኮ። ምን ማለት ነው አንተ? እኛ ብዙ ጊዜ ነግረናል። እሷ ላንተ የምትገባ ሴት አይደለችም። ታሪኳን ብታይ እንኳን ልታፈቅራት ላይን ነበር የምታስጠላ። በቃ ዝም በል። ለራስህ ብለን ነው። እኛ ምን አገባን እኮ። ከበፊት ፍቅረኛዋ ጋር ምን እንዳደረገችው ለምን እንደተጣላች ታውቃለህ? አውቅ አልፈልግም። ያ እሷ ያለፈ ታሪኳ ነው። እኔም ብዙ ያሳለፍኩት ታሪክ አለኝ። የአሁኑ ግን የሁለታችን ነው። አዲስ ወረቀት እኔና እሷ የምንጽፈው። እናንተን ግን ከዚህ በኋላ ላያችሁ አልፈልግም። የኔ ፍቅር ታያቸው። ራሳቸውን እኮ እንደ ንጹህ ስለሚያዩ ነው። ስለኔ ያለፈ ታሪክ ምንም አይሰማም። ይሄን ያለው ምትወድ ዮርዲ፣ እኔ ካንቺ ጋር ያለው ትላንትሽን ለመመርመር ሳይሆን ዛሬሽን ለመኖር። ልክ ይሄን እንደጨረሽው እጠቢው። ዛሬ እንኳን እያመመኝ ነው፣ አልችልም። ግዴታ አሁን ማጠብ አለብሽ። እያመመኝ ነው እያልኩሽ ትንሽ እንኳን አትራሪልኝም? ሃሃ መራራት እና ለምን እዚህ ተቀመጥሽ? እዚህ መቀመጥሽ ካልቀረ ምንም ሁኚ መስራት አለብሽ። በነፃ ቁጭ ብሎ መብላት የለም። ብበላ ልጄም ሰርቶ የሚያመጣልኝን ነው። የምትይ ከሆነ እዚህ ቤት አትኖሪ። ለምን ልጄ ፊት ለፊት ታስመስያለሽ? ወይ እሱ ካለ እንደኔ የምትወጂው ሰው የለም። ይሄ ቤት መጦሪያ ድርጅት አይደለም። ማንም መጥቶ በነፃ የሚገለገልበት ቤት አይደለም። እኔ ማንም ነኝ? እኔ እኮ የባልሽ እናት ነኝ። ልጄ ቤት እኮ ነው የመጣሁኝ። ለምን ትንሽ እንኳን ክብር አይኖርሽም? ነገር ስታሰሪ ዝም መላው ትዳራችሁ እንዳይፈርስ። በቃ ይበቃል። አሁን ልብሱን እጠቢ። እንዴ ውዴ ቢሮ አልሄድክም እንዴ? ስልክ ረስቼ ነበር የሄድኩት። እሱን ለመውሰድ ነው የመጣሁት። ይሄ ቦርሳ ምንድነው? ያንቺ ነዋ። እዛ ቤተሰቦችሽ ጋር ልወስድሽ። እንዴ ማለት ለምን? ሁሉንም ነገር ሰምቻለሁ። አንቺ ግን ምን አይነት ሰው ነሽ? እሺ አንዴ ላስረዳ። እያመመኝ ነው እያለችሽ እንዴት እንደዚህ ታረጊያለሽ? ሰሚኛለሽ? እናቴ ምን ትለኛለሽ መሰልሽ?
የኋላ ከሌለ የለም የፊቱ ትለኛለች። እንኪያዡ ነውጭ ደፋር ማን እንደናት ቦኛል። ቁርስ እንኳን ሰርታችሁልኝ አትሄዱ? ቁርስ ራስ ሰርታ አበላም እንዴ? አረ ምንድነው ጄሪ? ወይ ደውላችሁ። በምን አቅሜ ልጆቼ እምችል ቢሆን ኖሮ መቼ አስቸግራችሁ ነበር። አረ እየጠሩ ነው። ራስ ከፈለክ ሰርታ በላ። እኔ በበኩሌ አልችልም። እንደው አንድ ጉርሻም ቢሆን መድኃኒት የምውጥበት እኮ ነው። ስንመለስ ይደርስ። በይኔ ውጪ እንሂዳ። ወዴት ነው የምንሄደው? ሄደን ፈታን በላ። ምንድነው? መጀመሪያ ግን ምግብ በላ ደስ ይለኛል። በጣም ረውኝ። እኔ ራበኝ። እኔ ጌታ ዝም በይ አታስመስይ። ምን በህይወት ውስጥ ማስቀደም እንዳለብሽ እንኳን አታውቂም። ምን ነው? እዚህ ምድር ላይ ቅድሚያ የሚሰጠው ቤተሰብ ነው። ከዛም ሌላ ይመጣ። ነገ እኔም አንቺን አግብቼ አባት መሆኔ አይቀርም። ለአባትሽ ያልሰጠሽውን ክብር ለእኔ ስጭኛለሽ ብዬ አልጠብቅም። ልጆቼ ይኸውላችሁ አባታችሁን ካሁኑ ተንከባከቡ፣ በኋላ እንዳትጸጸቱ። አንዳንድ ስህተቶች አይታረሙ። ስልካችሁን ረስታችሁ። አባዬ ይቅርታ። አይ ልጆቼ እድሜ እንደሸወዳችሁ አውቄያለሁ። ሳይረፍድ በጊዜ መመለሳችሁ ጥሩ ነው። አባት በልጁ አይጨክንም። ይቅር በል